በተለምዶ እንደምንሰማው ሁልጊዜም የፊት ውበት ወይም ውበት ከሆድ ነው የሚወጣው ይላሉ እናቶች። በነገራችን ላይ በጣም ትልቅ እውነታ ነው። እናቶች በጣም በብዙ ጥበብ የታጀቡ ድንቅ ስጦታዎቻችን ናቸውና ከእናቶቻችን በጣም ብዙ ነገር ተምራችኋል። እስኪ እናቶቻችሁ ሲሏችሁ የነበሩትና ትክክል የሆኑ ነገሮችን ኮሜንት ላይ ያስቀምጡልኝ። ዛሬ የማሳያችሁ በቀላሉ ውስጣችንን የምናጸዳበትን በየእያንዳንዳችሁ ቤት ያለውን በቀላሉ ብዙ ጊዜ ከፊታችን ከምንጠቀማቸው ክሬሞች ይልቅ ከውስጣችን የሚወጡ ነገሮች ለፊታችን ትልቅ ጥቅም አላቸው። በቀላሉ ዛሬ የማሳያችሁ ዝንጅብል፣ ሎሚን እና ብርቱካን እንዲሁም ካሮትን አድርገን ፊታችንን በቀላሉ ውብ ወይም ቆዳችንን ጤናችንን የምንጠቅምበት ስፔሻሊ ለፊታችሁ ውበት እንደዚህ አይነት የምትጠቀሙ ከሆነ በጣም ታመሰግኑኛላችሁ። እያንዳንዳቸውን ከነጥቅማቸው ዛሬ ላብራራላችሁ። እናንተ በትዕግስት አዳምጡኝ። ለምን በደንብ መጀመሪያ ላይክ እና ሰብስክራይብ ሼር ማድረጋችሁ እንዳትረሱ ውዶች፣ በጣም እንደምወዳችሁ ታውቃላችሁ። ዛሬ ወደ ጉዳዩ ልግባላችሁ። እነዚህ የምታዩቸውን ብርቱካን፣ ሎሚ፣ ዝንጅብልና ካሮት ጥቅማቸውን በሚገባ አስረዳችኋለሁ። አራቱንም ጠቅለል አድርጌ ልንገራችሁ። እስኪ መጀመሪያ ስለ ዝንጅብል በተፈጥሮ በሰውነታችን ውስጥ ያሉ ባክቴሪያዎችን የመግደል አቅም ስላለው ብዙ ጊዜ ዝንጅብል ጸረ ባክቴሪያ ተብሎ በስያሜ ራሱ ይሰጠዋል። ለምን እንደሚጠቅመኝ ታውቃላችሁ? አንደኛ ብዙ ጊዜ ፊታችን የሚቀላባችሁ የሚቆጣባችሁ፣ እንደገና ብዙ ጊዜ ሽፍታ የሚያስቸግራችሁ ልጆች ይህንን ጁስ በበረዶ መልክ አሊያም ጁስ ሰርታችሁ መጠቀም ትችላላችሁ። መጨረሻ ላይ አሰራሩን በደንብ አስረዳችኋለሁ። አሰራሩን እዚህ ላይ እያያችሁ ነው፣ በቪዲዮ እያሳያችሁ ነው። ስለዚህ ዝንጅብል የፊታችንን ቀዳዳ ቀዳዳዎችን ጽድት ያደርግልናል። እንደገና ብጉር ብዙ ጊዜ ብጉር መጀመሪያ የሚወጣው ብጉሩ ይወጣል፣ ከዛ ያብጣል፣ ከዛ ይፈነዳል። ይሄ ብጉር የሚወጣው የሚያብጠውን በጣም የመቀነስ አቅም አለው እና ብጉር እንዳይወጣብን ሰውነታችን ላይ ያሉ ባክቴሪያዎች ስለሚገድል በቀላሉ ብጉር እንዳይወጣልን ያደርግልናል ማለት ነው። እና በነገራችን ላይ ብዙ ጊዜ ፊታችን ያለ ወይም ፍክት እንዲለላችሁ የምትፈልጉ ከሆነ የምትጠቀሟቸው ነገሮች ላይ ፊቶች ላይ ዝንጅብል ጨምሩበት፣ ፊታችሁን ፍክትና ጽድት ያደርግላችኋል ማለት ነው። በተለይ የተስተካከለ ቆዳ እንዲኖረን፣ ሁለት አይነት ሶስት አይነት ቆዳ ያላችሁ ልጆች በቀላሉ አንድ አይነት ወጥ የሆነ የተስተካከለ የቆዳ ቀለም ይሰጠናል። ያ ማለት ጠቅለል ስናደርገው ደብዛዛ ቆዳ ፍክት የማድረግ አቅም አለው ማለት ነው። ሶስተኛ ጠቅለል ታደርግላችሁ ጥቁር ነጠብጣቦችን ማስወገድ ይችላል። በተለይ በብጉር የሚወጡ ጥቁር ነጠብጣቦችን ያስወግዳል። ያ ስንል ብዙ ጊዜ በተደጋጋሚ ትንንሽ የቆዳ ጥቋቁር ነገሮች የሚወጣ ከሆነ ቆዳችን መታለፍ ወይም መንከባከብ እንደሚያስፈልገው እየነገረን ነው። ስለዚህ ምንድን ነው የምናደርገው? ቆዳችንን በመጠኑ ሊያድስልን ወይም ሊረዳልን የሚችለው ዝንጅብል ጁስ መጠጣት ነው። ሌላው ሲቀጥል ደግሞ ዝንጅብል የምንጠቀም ከሆነ እርጅናን የመከላከል አቅም አለው። ያ ማለት በአንቲኦክሲደንቶች የበለጸገ ስለሆነ በቀላሉ እርጅናን በመከላከል አቅም አለው። ያ ማለት ቀጫጭን መስመሮች አሁን ፊታችን ላይ የሚወጡ መስመሮች አሉ አይደል? እነሱን መስመሮችን የመቀነስ አቅም ስላለው እነዛ መስመሮች ከሌሉ ደግሞ የማርጀት ምልክቱ የፊታችን ላይ መጨማደድና መስመሮች መውጣት ነው። ያ ማለት የቆዳ ጤናማነቱን በጣም ስለሚጨምርልንና ቆዳችንን ጠንካራ እንዲሆን ስለሚያደርግልን እርጅናን የመከላከል አቅም አለው ማለት ነው። ብዙ ጊዜ አብዛኛው ፊት በብጉር የሚጠቃ ፊቶች ከመጠን በላይ ፊታቸው ላይ ወዛም ቆዳዎች ናቸው። ዝንጅብል በባህሪው የፊታችን ላይ ያለውን የቆዳ ዘይት በመጠኑ የማረጋጋት አቅም ስላለው ለዛ ነው ብጉር እንዳይወጣብን የሚረዳን ማለት ነው። ሲቀጥል ደግሞ አሁን የሎሚን ጥቅም ልንገራችሁ። እንግዲህ ስለ ሎሚ ጥቅም በጥቂቱ ደግሞ ልንገራችሁ። ሎሚ ያው በብዛት የምናውቀው ቪታሚን ሲ የበለጸገ ስለሆነ ፊታችንን ፍክት እምር ጽድት የማድረግ ባህሪ ያለው በተፈጥሮ ለቆዳችን ተፈጥሯዊ ብርሃን ወይም ቆዳችንን የማፍካት በተለይ የደበዘዘ ቆዳን የማረጋጋትና ፍክት እምር የማድረግ ትልቅ አቅም አለው።
ለምንድነው እሱም በቪታሚን ሲ የበለጸገ ከመሆኑ አንፃር ቆዳችንን ብሩህና አዲስ ትኩስ ፍሬሽ የማድረግ አቅም ስላለው ሎሚ ኢቭን እንኳን ብርቱካን ካሮቱ ምናምን ባይኖራችሁ ለብ ባለ ውሃ መጠጣታችሁ በጣም ለፊታችሁ ለሰውነታችሁ ትልቅ ጥቅም ስላለው ኢቭን እነዚህ እንኳን ብርቱካኑ ካሮቱ ምናምን ዝንጅብሉ ከሌላችሁ ሁልጊዜ አንድ ብርጭቆ ውሃ በግማሽ ሎሚ ለብ ባለ ብትጠቀሙ በጣም ታመሰግኑኛላችሁ። ሁለተኛ ሎሚ ፊታችን ላይ ያለውን ጥቋቁር ነጠብጣቦችን የመቀነስ ወይም እንድንቀንስ ወይም እንዲጠፉልን ይረዳናል። ያ ማለት ያልተስተካከለ የቆዳ ቀለም ያለውን ነገር የማረጋጋትና የማስተካከል አቅም ስላለው ጥቋቁሮቹን በዛውም የማጥፋት አቅም አለው ማለት ነው። በነገራችን ላይ ከሎሚ መጠቀም ከጀመርን በኋላ ፊታችን ላይ ብጉር የመውጣት አቅሙ እየቀነሰ ነው የሚሄደው። በዛውም ቀለሙን የደበዘዘውን ወይም ቀለሙን ይሄ ጥቋቁር ነገሮችን እንዲደበዝዝ ስለሚያደርገው ጥቋቁር ነገሮችን እያጠፋልን ይሄዳል ማለት ነው። እንደገና በብዛት ብዙ ጊዜ በብጉር የሚያስቸግረን ፊት ለምን እንደሆነ ታውቃላችሁ? ፊታችን በጣም ቅባታማ ስለሆነ ነው። ያ ማለት አሁን ብዙ ጊዜ የሎሚ ውሃን የምንጠቀም ከሆነ ወይም የሎሚ ጭማቂ ውሃ የምንጠቀም ከሆነ አንደኛ ፊታችን ላይ ያለውን ዘይት ማስወገድ ወይም የማጥፋት አቅም ስላለው ዘይቱን እንድናስወግድ ይረዳናል ማለት ነው። ፊታችን ላይ ያለውን ወዝ ይቀንስልናል። ያ ማለት የፊታችን የቆዳ ቀዳዳዎች ንጹህ እንዲሆን ወይንም ንጽት እንዲልና ጽድት እንዲያደርግ ስለሚረዳልን ወይም የተዘጉ ፊታችን ላይ የተዘጉ ቀዳዳዎችን የመክፈት አቅም ስላለው ብዙ ጊዜ ብጉሩ ሲወጣ ምንድነው የሚሆነው? ያብጣል። ሲያብጥ ቆዳው ስለሚዘጋ ውስጡ ይዞ የሚወጣው ዘይቱን ነው ብዙ ጊዜ ይዞ የሚወጣው እና የተዘጉ ቀዳዳዎችን የመክፈት አቅም ስላለው በጣም ትልቅ አስተዋጽኦ አለው። እንደገና አንቲኦክሲደንት ነው ወይም ጸረ ባክቴሪያ ነው። ብዙ ጊዜ መቅላት፣ ብጉርን፣ ይሄ ማሳከክን እነዚህ ነገሮችን በቀላሉ ይረዳናል ለመጥፋት ወይም ለማጥፋት ይረዳናል። ከምንም በላይ ደግሞ የፊታችን ላይ ያሉ ቀዳዳዎችን ይጠብቅልናል። በተለይ ፊታችን ያለው በአይናችን የማይታይ ቆዳችን የፊት ቀዳዳ አለው። እሱ ንጹህ ሆኖ ከቆየ ብዙ ጊዜ ብዙ የማጥቃት አቅም ስለማይኖረው በቀላሉ የፊታችንን ቀዳዳዎች ሙጭጭ አድርጎ የማጽዳት አቅም ስላለው ትንንሽ በእኛ ማናያቸውን ነገሮች ስለሚያጸዳልን ሎሚ መጠቀማችሁ በጣም አሪፍ ነው። የመጨረሻው ካሮት ነው። ካሮት በምንም የማናገኘውን ቪታሚን ኤ ከካሮት ስለምናገኝ በቀላሉ ቆዳችንን ፍሬሽ፣ ጤናማ፣ በጣም ልስልስ ያለ የሚያምር ውብ ተፈጥሯዊ ቆዳ እንዲኖራችሁ ከፈለጋችሁ የሚያምር ውብ ቆዳ በጣም ስሙዝ የሆነና ሄልዚ የሆነ ጤናማ የሆነ ፍሬሽ የሆነ ቆዳ ሉክ ወይም ብራይት የሆነ ቆዳ የሚያምር ጽድት ያለ ቆዳ ማግኘት የምትፈልጉ ከሆነ የካሮት ጁስ በቀን አንዴ ተጠቀሙ። ሁለተኛው ደግሞ ብጉር እንዳይወጣብን በጣም በተለይ ፊታችን ላይ ልክ እንደ ብርቱካን ልጫ የሚመስሉ ነገሮችንና ፊታችን ላይ ያሉ ወዞችን በሚገባ በዛ ላይ ያለ ጊዜው ቆዳችን እንዳያረጅ ያለ ጊዜው እንዳይሸበሸብ ያለ ጊዜው እንዳይጨማደድ እና በጣም ጤናኛ ስኪን ጤናማ ቆዳ ጤናማ ከለር ያለው ቆዳ እንዲኖራችሁ ከፈለጋችሁ የካሮት ተጠቀሙ። እነዚህን በአንድ ላይ ስናደርግ በቀላሉ ፊታችን እንዳይሸበሸብ፣ ፊታችን እንዳይጎዳ፣ ፊታችን እንዳይጨማደድ፣ ያለ ጊዜው እንዳያረጅ፣ ብጉር እንዳይወጣብን፣ የወጡ የብጉር ጥቋቁር ነጠብጣቦችን ካሉ እነሱን እያደበዘዘ ጤናማ የፊት ቆዳ ስለሚሰጠን ከፈለጋችሁ እኔ እንዳሳየኋችሁ እዚህ ላይ ፈጭታችሁ በቀን አንድ ብርጭቆ መጠጣት ትችላላችሁ። ከፈለጋችሁ ደግሞ እንደዚህ እኔ እንደማደርገው እንደዚህ በማጥለያ ጥልላችሁ በረዶ ካረጋችሁ በኋላ በቀን አንዷን በረዶ ለብ ባለ ውሃ እየጨመራችሁ መጠጣት ትችላላችሁ። ከፈለጋችሁ አንድ ማንኪያ አፕል ሳይደር ቪኔገር ብትጨመሩበት ደግሞ በጣም የሚገርም ለውጥ ታገኙበታላችሁ። በቀላሉ እነዚህን ብትጠቀሙ በጣም ታመሰግኑኛላችሁ። በቀን አንዴ ነው የምትጠቀሙት። ከፈለጋችሁ ከምግብ በኋላ ከፈለጋችሁ ከምግብ በፊት ግን ዛሬ ተጠቅመን ነገ ምን ተወው ከሆነ ነገ ተጠቅመን ከነገ ወዲያ ሳይሆን ኮንቲኒው አድርገን ተከታታይ ቋሚነት ያለው አጠቃቀም እንጠቀም ከሆነ ፊታችሁ ላይ የሚገርም ለውጥ በሚገባ ታገኛላችሁ እውነት ለመናገር። ስለዚህ ጤናማ ቆዳ የምትፈልጉ ከሆነ በቀላሉ እንደዚህ አድርጋችሁ ተጠቀሙ። ጥሩ ውጤት ታገኙበታላችሁ። ማክሲመም 3 ወር
4 ወር እንደዚህ ብትጠቀሙ ቆዳችሁ የሚያምር ንጹህ ማራኪ ምንም አይነት ነገር የሌለው ቆዳን በቀላሉ በቤታችን ማግኘት እንችላለን። ግዴታ 4ቱንም ማግኘት አይጠበቅባችሁም። ብርቱካንና ካሮቱ ካለ ዛሬ ብርቱካንና ካሮቱን ብታገኙ ነገ ሎሚ ካላችሁ ነገ ሎሚውን፣ ከነገ ወዲያ ዝንጅብሉ ካላችሁ ዝንጅብሉ በሎሚው ግዴታ 4ቱ መሆን አይጠበቅበትም። እቤታችሁ ቤት ያፈራውን ዛሬ አሁን እንደነገርኳችሁ ቅድም ካሮቱና ብርቱካኑን ብታገኙ ሁለቱን ፈጭታችሁ መጠጣት። ነገ ደግሞ ይሄ ከሌላችሁ ዝንጅብልና ሎሚ ካላችሁ ዝንጅብሉን በሎሚ ፈጭታችሁ መጠጣት። እንደገና ባይኖር ቤታችሁ ሎሚ ብቻ ካለ ሎሚውን ለብ ባለ ውሃ እሱንም መጠጣት። በጣም ዘርፈ ብዙ ጥቅሞችን ማግኘት ትችላላችሁ። እንደዚህ አይነት ጥሩ መረጃዎችን የምትፈልጉ ከሆነ ሰብስክራይብ፣ ላይክ ማድረግ መቻል አለባችሁ። በቀጣይ ብዙ ቪዲዮዎችን እሰራላችሁ። በነገራችን ላይ ዝንጅብሉን ብቻውን ፈጭታችሁ ኦኬ፣ በጥጥ ነገር ነክራችሁ ብቻውን ፈጭታችሁ በውሃ በጥጥ ነገር ነክራችሁ ፊታችሁን ለ10 ደቂቃ ብቻ ብትቀቡት አይናችሁ ውስጥ እንዳይገባ እሱ ራሱ በቀላሉ ብዙ ነገሮችን የመከላከል አቅም አለው። ይሄን አሁን ማሳያችሁ በረዶ አድርጋችሁ ማለት ነው። ሁል ቀን አንዷን ብቻ እያነሳችሁ ለብ ባለ ውሃ ብትጠቀሙ፣ እንዲያውም ሁሌ ከመስራት እንደዚህ በረዶ ታረጉትና በየቀኑ አሁን ይሄ ማክሲመም ለ24 ቀን ይሆናል እያንዳንዱ ስትቆጥሩት ማለት ነው። በቀን አንዷን ለብ ባለ ውሃ ጨምራችሁባት ብትጠጡት በጣም ታመሰግኑኛላችሁ። በጣም ነው የምወዳችሁ። በጣም ነው የማመሰግነው ስለምታዳምጡኝ። በቀጣይ ምን እንደምሰራላችሁ የምትፈልጉትን ነገር ኮሜንት ላይ በደንብ አሳውቁኝ። በደንብ ላይክ ሼር አድርጉ። እንደዚህ አድርጋችሁ ተጠቀሙ። ይሄንን በረዶ ማድረግ ትችላላችሁ። ከፈለጋችሁም እንደዚህ በብርጭቆ አንድ አድርጋችሁ በቀን 1 ብርጭቆ መጠጣት ትችላላችሁ። እኔ ምርጫ አቅርቤላችኋለሁ፣ ወይ በረዶ ወይም በብርጭቆ።